መጣችሁ ወጣችሁ እኮ ሆቴል አይደለም ትንሽ እንኳን አታልቅሱም እዚህ ትንሽ ቁጭ አትሉ ትንሽ አትረጋጉ ትንሽ ቀደም ብላችኋት ልጆች ሊያስቸግሯችሁ ይችላል ማልበሱ ማጥፋቱ ሊያስቸግሯችሁ ይችላል ትንሽ እንኳን ቀድማችሁ አትመጡ ተው ይሄ ቤት የሚያስፈራ ቤት ነው ተው መላእክት የሚነጠፉበት ቤት ነው ተው አንዳፈረው ሌላው ጸሎት ሁሉ ከዚህ ከቅዳሴ ያነሰ ነው ይሄ ጉባኤያችን እንኳን ሳይቀር ከቁስሎቹ አጠገብ መሆን ማለት ቅዳሴ መሳተፍ ሌላው ሁሉ በረድኤት እግዚአብሔር ይገኝበታል ቅዳሴ ግን ወልደ እግዚአብሔር ኢየሱስ ክርስቶስ ሥጋው ይፈተትበታል አታምሹ ቅዳሜ በጊዜ ተኙ በሌሊት ተነሱ ፊልሙ ኳሱ ቻቱ ምን ያደርግላችኋል ቢያንስ ለአንድ ቀን መጨከን ያቅታችኋል ለአንድ ቀን በሌሊት መነሳት ያቅታችኋል ትምህርት ቤት ልጆቻችሁን 12 ሰዓት ተኩል 1 ሰዓት አይደል የምትሸኙት ምን ነው ለቅዳሴ ሲሆን ትኮሩበታላችሁ አልደፈራችሁትም እንዴ አልተደፈረም እግዚአብሔር ፈርተዋችሁ አክብረዋችሁ እኮ ነው ዝም ያሏችሁ እኔ እንግዳ ስለሆንኩ ነው ተናግሬ ነገ ጧት ላጥ ነው ግን የምር ነው እግዚአብሔርን አክብሩት ፍሩት እስከመቼና እየተቋረጠ ይገባል ይወጣ አትንቀጠቀጡም እንዴ ያው እግዚአብሔር በፊታችን ቆሟል ወይ አታምኑት ሲያልቅ ነው ሁሉም የግቢው የሞላው ሲያልቅ ምን እናረጋለን ዋናው ጉዳይ ሲያልቅ እኮ ማጀቢያ እኛ ያረግን ያለነው ማስታወቂያ ነው አድቨርታይዝመንት ዋናው ጉዳይ ናት ተጠው